ይህ 5 ከ5 የተሰኘው የመጽሐፍ ቅዱስ ጥያቄ ነው። ብዙ ሰዎች ሞክረው 5 ከ5 አላገኙም። ሞክሩ፣ መልሶቻችሁን ኮሜንት ላይ ያስቀምጡ። በተለይ አምስተኛውን ጥያቄ አትመልሱትም። በቀጣይ ቪዲዮ መልሱን እናስቀምጣለን። ጥያቄ ቁጥር 1 የአጋር ልጅ ስሙ ማን ነበር? ሀ ይስሐቅ፣ ለ እስማኤል፣ አመርሃ ኤሳው፣ መ ሎጥ። ጥያቄ ቁጥር 2 ጴጥሮስ እና ዮሐንስ በቤተ መቅደስ ደጅ የፈወሱት ሰው ምን ነበረ? ሀ እውር፣ ለ ደንቆሮ፣ ሐመርሃ አንካሳ፣ መ ለምጻም። ጥያቄ ቁጥር 3 የመጀመሪያው ሰማዕት ማን ነው? ሀ ጳውሎስ፣ ለ እስጢፋኖስ፣ ሐመርሃ በርናባስ፣ መ ፊልጶስ። ጥያቄ ቁጥር 4 ጴጥሮስ በእስር ቤት ሳለ ማን አስፈታው? ሀ ጳውሎስ፣ ለ ሕዝቡ፣ ሐመርሃ መልአክ፣ መ ዮሐንስ። ጥያቄ ቁጥር 5 ዳሽ ሙላ ነው። በዮሐንስ 14:6 ላይ ኢየሱስ እኔ ዳሽ ነኝ አለ። ማን ነው 5 ከ5 የሚያገኘው? መልሶቻችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ የእነዚህ መልስና ቀጣይ ጥያቄዎችን እንቀጥላለን።